የምታፈቅሪኝ ከሆነ አፈቅራለሁ። ምንድነው የሚፈራት? ምን የሚያስፈራሽ ነገር አለ? እኔ እኮ ንጹህ ፍቅሬ ልስጥሽ ነው ያልኩት። አንድ ቃል ነው ካንቺ የምፈልገው በእግዚአብሔር ሀይሚ፣ አንድ ቃል በቃ ከምጨነቅ ንገሪኝና ይውጣልኝ በቃ በእግዚአብሔር አንድ ቃል ሀይሚ። ምን እንደምልህ አላውቅም፣ ግን በቃ ትንሽ ጊዜ ስጠኝ። እስከ መቼ ነው ጊዜ የሚሰጥሽ? ትንሽ ጊዜ ስጠኝ በቃ። አታፈቅሪኝም ነው? ለዛ ነው እንደዚህ አይነት ጥያቄ አትጠይቀኝ። አይደለማ ስሜት ካለሽ እኮ በቃ ምንድን ነው እንደዚህ አይነት ጥያቄ እንድትጠይቀኝ አልፈልግም። ግን ደግሞ በቃ ትንሽ ጊዜ ስጠኝ። እኔ ምን እንደምልህ አላውቅም፣ ምን እየተሰማኝ እንደሆነም አላውቅም፣ ምን እንደምልህም አላውቅም። ግራ ገባኝ እኮ። ምኑ ነው ግራ የሚገባሽ? እኔም እኮ ግራ የገባኝ እኮ እሱ ነው። ምኑ ነው ግራ የገባሽ? እሺ ለምን ታለቅሻለሽ? በእናትሽ እኔ እንድታለቅሽ እኮ በቃ እናንተ ቤት ወስዳለሁ ምናምን ላላላለው በቃ ግልግል ኡፈይ ከቃል በቃል ሞልተሽዋል በደስታ አሁንማ ምን ልልሽ ዝም ብዬ ልውደድሽ ደስ ደስ አለኝ ደስ 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 እንደኔ በሆነ ፍቅሯ እያልኩኝ ልቤን ሳስጨንቅ አረግሽኝ በሐሴት ትልቅልቅ የአብሮነት ሕጉ በጊዜያት ከዓይን አልፎ ልቤን ሲላመድ እንዲህ ነው ለካ መዋደድ። አንተ እንዴት አልነገርከኝም? ዝም በል ብየው። ኧረ እንዲህ ብለሽ መጥቼ እዛ ጋር ቆምኩኝ። ከዛ ዞር ዞር እያልኩኝ ሰው ሳጣ ዞር ስል ካሜራ አየሁኝ ማለት ነው። ደህና ነህ? ደህና ነሽ? አለ እና ፈቀችም አንተ ሳትነግረኝ እንዴት መጣ? ጠፋውና ናሳ አንበላት። አይ አላጠፋው። ደህና ነህ? መጣ ራሷ ሰላም ማንን? አንተ ነይ የሚጠቅም ሰው አይደለም። ምን አንተ እኮ ምንም አትጠቅም። እየበረርክ የመጣው ናፍቀህ አይደል እንዴ? ኧረ ተው አይባልም። ለቤተሰቦቼ ነው አያደርገውም። እቺ ማይተሽዋላ አብራን ቪዲዮ ላይ ያለው ምን አልኩኝ? አላየችውም ማለት ነው። አይቼዋለሁ። ምንድን ነው ያልኩት? እኔ እንጃ ምን እንዳልኩ። አብራም ላይ ያልኩኝ ይቅርታ፣ ጆሲ ቪዲዮ ላይ አይተሽዋል። ውሸት ነው ውሸት ነው። አይቼዋለሁ ጆሲ። አዎ ውሸት ነው። ዝም በይ። ደህና ነሽ ነው የሚሉት። ውሸትህን ነው ግን ምኑ ጆሲ ቪዲዮ ላይ ያልከው? ኧረ አይደለም። እሷ ምርጥ ልጅ መሆኗ ቪዲዮ ላይ አይተሽዋል። አመሰግናለሁ። አዎ አረ ሁሉንም ያለፈኝ የለም። የጠየቀው ጥያቄ ሰምተሽዋል? ሚፍታ ቪዲዮ ላይ ከአይኒና አይተዋለች። ምንድን ነው የምታቃጥረው? ምንድን ነው ትውይ የምታቃጥረው? አንተ እሷን እያየሁ ታቃጥር ካላየችው ብዬ ነው እኔ። እንደባደብ እሺ። አንተ ልጅ በቃ ተው፣ ልጁን አታሸማቀ። አይቼዋለሁ። ደህና ነህ ግን? ደህና ነሽ? ኧረ የምር ግን ስለመጣ ደስ ብሎኝ። አስማት አንተ የምትረባ ሰው አይደለም። ስለመጣች እሺ። ቆይ እንትን አለክ ምንድነው? አይ እኔ ምንም አላልኩም። እንዴት? አይ ስለመጣችሁ በሚል ይስተካከልልኝ። እሺ ስለመጣችሁ ደስ ብሎኛል ብትል ስለመጣ አለየችኝ ብዬ ነው እኔ ያው ሁሉ ኪሎ ሜትር አቋርጬ እንደሱ በላ ታዲያ። እና ውሎ እንዴት አለፈ ሳምንቱ? ከሙቪ ጋር አዎ ቀውላላ እያንቋለለሽ አዎ ወይኔ ያሳዘነች አዲስ ሼም ያዛታቀላ ወያኔ እና ማንም የለም ታዲያ ከነ ሙቪ ጋር እድሜ ለሙቪ እሱ ነበር የሚያፍታታኝ እና ዋይ ተናደድኩኝ። የሆነ ሰዓት ጠፍቼ ልሄድ ነበረ። ማዕቀብ ተጥሎብኛል ግን ቤት ላይ እና ስምረትስ ጋር ተገናኙ? ኧረ አግኝቻታለሁ። እና እሷን ካገኘሽ ምን ይደብራል እንዴ? እኛ ጠፋን። ለማንኛውም ቤተሰቦቻችንን ሰላም አላልሽም ማለት ሁለት ደግሞ ይሄን ቪዲዮ መቀርጠው ጠፋችሁ ምናምን በጣም ብዙ ሰው እየጠበቀን ስለሆነ ነው። ኦኬ ገባሽ? እኔም ጠፋችሁ እያሉኝ ነበር በውስጥ በደንብ ሞቅ አድርግ። ይሄ ነው እኔ ምን ላድርግሽ? እኔ ምን አደረኩ? ሄደክ ጠፍተክ እድን ነው ተቀጥርሽ። እሺ እና በመጀመሪያ እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ደህና ነን።
ዛሬ መጥቷል እና በነገራችን ላይ ኧረ ናፍቀኸኛል ወደሽ ነው ባትይ ነበር እዚህ ልደበድበኝ ነው እንዴ? አይ ያው ለምን እንደጠፋ ከአንድ ሳምንት ሙሉ ከዛ በላይ ያው ይገባኛል። ከፕራንክ ለማምለጥ ነው። ወይኔ እሱም አለለካ ችግር የለውም። እኔ ባንተ የሚጨክን አንተ የለኝም። እንደምጨክኝ ማጣት አይ ያው ግን ያው ስለመጣ በጣም ደስ ብሎኛል ስላየሁክ ማለት ነው። ደስ ብሎኝ ሳለ ይባስ እኔ ረሳችሁ መስሎኝ ነበር። ማናት በል ሙቪን አላየኸውም እንዴ? እንዴት እንዳረኩት ተንበርከክ ቆጥረሽልኝ ነው ማለት ነው። አይ አይቀርልኝም መሰለኝ። አይ እሱ ታውቅ ነው ግን ያው አልፎክርም። በቃ እንመለስ እሺ ወደ ሀገራችን። ኧረ አትመለሱ ይቀራል ፕራንኩ እንዴ? እንደዚህ በያ ባንዴ ልከሳ አልወፈርኩም። እሺ በሳምንት ሊቀር ይችላል ፕራንኩ። ፍረዱ አልተስማማኝም። አይ ተስማምቷል። እኔ ነኝ የካሰው። የሩታ ምግብ እኮ ነው የኔ ባለሙያ ምራቴ። አሬ ምግብ ወይ ጣፍጣል። ያንቺ እንደሱ ይጣፍጣል። እኔ እንጃ። እስኪ አላየህም ማለት ነው ጋሽዬ ምን እንደሚለኝ በእውነት። አንድ ቀንማ ሰርቼ ትበላላችሁ። እንበላለን። አሰ ግን እሺ ማን ነው ፍሩ አየን? በሷ ምግብ በሩታ ምግብ ነው ወፈርኩ። እኔ በእኔ ምግብ ራሴ ማን ነው ወፈርኩ? አንቺ ችግር የለም። ሳምንት ሆቴል አበላሻለሁ ምናምን አጥቼ ወይስ ሰርቼ ላምጣሽ? ወፈር አልፈልግም ነው ይቅርታ አድርግልኝ ነው። ኧረ ቅጥነት ይወጣው ሸንቃጣ ነሽ። ተመስገን ወጪ ቀነስ አይታላ ሽምሳ በልተሻል? አልበላሽም? እሺ ልጋብዝሽ። ንሳበይ ቃተቀበይ ብላኝ አጠዳድ ፍጠር። አሁን ስቀየር ደህና ወጪ ቀነሰልኝ ስል አይ ያው ለምሳሌ ከአንደኛ እንደ ቅጣት ይወሰድልኝ። ምኑ መጋበዙ ማለት እሺ ፕራንክ አታረገኝም? ልጋብዝሽ። ቃል አልገባ ይቅርታ ቃል መግባት አልችልም። ይርቦኛል። ፍቅር ሰራለህ እንዴ? ምግብ እንብላ እንዴ? ሂድና ብላ ታዲያ ሂድና ብላ ታስፈራራኛለህ እንዴ? እሺ ቆይ ላውራት ትንሽ እስቲ ትንሽ ጠብቀኝ። ምን አለ ደግሞ ካሜራውን አጥፋልን ለቤተሰቦች ነው እኮ በኋላ ትቀጥላለህ። እያወራን ነው ሄዱ እያያችሁ ዝም ብላችሁ ምግብ አልወድም ለመቅጠር ምናምን ትላለች። የኔ ስጋ ብዛት ግን የኔ በር ሲሆን ጊዜ ትበያለሽ እና ይሄ ሁሉ ሳምንት ለጠፋህበት ማስወጣ ያው እኔ እኮ ትንሽ በቃ ከሁለት ጉርሻ አታልፊ ቢቀርስ አልበላም ብትይ። ኧረ ለምን እበላለሁ። ከከፈልክ አይቀር ነው ከከፈልክ አይቀር እበላለሁ። ሚባከን ነገር ሊጋብዝ ይችላል። እኔ እምቢ አላልኩኝ። እኔ እቴንም አላገኘው ዘልይ አንቺን ያገኘው ቤት አልገባው። አመሰግናለሁ በእውነት ቴንክ ዩ ነው ራሱ ቴንክ ዩ ለምስጋናው። እኔ ደስ ይነብላ ነው ደስ ይለኛል። እኔ አሸይና ከቃል በቃል ስጦታ አየው ህልሜ ሲፈታ ደስታ ሆኖ የኔታ